ቀና የሆኑ ሰዎች ደስተኞች ናቸው። በቃ የሚሰሙትን ብቻ የሚሰሙ የሚያዩትን ብቻ የሚያዩ ሰዎች፣ አማርኛ የማይሰነጥቁ ቃላት የማይቆረጥሙ እያከሙ የሚያዩ እያከሙ የሚሰሙ አይ እንዲህ ሊል ፈልጎ ነው አይ ይሄንን ሊያደርግ አስቦ ነው ብለው በጎን ብቻ የሚያስቡ እነሱ ደስተኞች ናቸው ወገኖች። ቅንነት ማለት እኮ ይሆነው ሰው ያጎደለውን ሳይሆን እግዚአብሔር የሞላውን ማየት ቅንነት ይባላል ወገኖች። ካለበለዛ ለቀረበን ሰው ሁሉ እንደማቅ የምንኮሰኮስ ከሆነ እንደ እባብ የምንናደፍ ከሆነ ደስተኞች አንሆንም ወገኖች። መጽሐፉ ራሱ ምንድነው የሚለው? መዝሙረ ዳዊት መዝሙር 97 ቁጥር 11 ላይ ብርሃን ለጻድቃን ደስታም ለልብ ቅኖች ወጣ ይላል። ስለዚህ ቅኖች ስንሆን ደስተኞች እንሆን። እርስ በርሳችን ፍቅር